አድማጮች ይህ አሁን የምነግራችሁ ተክል 15 በሽታዎችን ያድናል ሲባል ማን ያምናል? አቶች ትባላለች። ቪዲዮ ላይ ፎቶዋን ተከታተሉኝ። 1. አፉ ለቆሰለ ጉሮሮ ለታመመ ቅጠሉን በውሃ ቀቅሎ ውሃውን በአፉ መጉመጥመጥ ነው። 2. ለጠነከረ ጉሮሮ ደዌ የአቶች የሰለቢያ የእንስላል ቅጠላቸውን ከከርቤና ከዕጣን ጋር በአንድ ላይ ደቁሶ ከአንገቱ ላይ ማሰር ወይም በአፉ ውስጥ እየቆየ መጥፋት ነው። 3. ጆሮው አልሰማ ላለ የአቶችና የአጋፈር ቅል በፍየል ቅቤ ለውሶ በፀሐይ ላይ የማድረግ የቀለጠውን አጥሎ በጆሮ ውስጥ በጥጥ መወተፍ ነው። 4. ጆሮ ለሚመግልበት የአቶች የእምባጮ የስስ አስተናገር ቀንበጣቸውን የወንዴ ቃጫ ሁሉንም በአንድ ላይ ደቁሶ ማድረቅ ለበሽተኛው በሻሽ አስሮ በውሃ እያረጠበ ከጆሮ ማድረግ ነው። 5. የጥርስ ህመም ላለውና ለሚሸትበት የአቶች ቅጠል ከርቤና አልቲት ደቁሶ ከሚያመው ላይ ያድርግ። 6. ምላሱን ለታመመ ቅጠሉን ቀቅሎ ውሃውን በትኩሱ በአፉ ውስጥ አድርጎ መጉመጥመጥ ነው። 7. እጁ ለሚንቀጠቀጥ ቀጸፈ ላቁት ጋር ቅጠላቸውን ወቅቶ በጣዝማ ማር ብዙ ቀን መብላት ነው። 8. ለሳምባ ህመም የበሉት አልስማማ ካለ ቅጠሉን ቀቅሎ መጠጣት ነው። 9. ልብ ሲያጥወለውል ስሩን ማላመጥ ነው። 10. ለልብ ደቼ ስሩን ቅጠሉን ከሱፍ ጫልቃ ጋር በባዶ ሆድ ሲተኙ መጠጣት ነው። 11. ለልብ ድካም ስሩን ከአንጨበር ከሁለገብ ስር ጋር ደቁሶ በማር ወይም በቅቤ አንጥሮ መጠጣት ነው። 12. ለተቅማጥ ለአሜባ ከጅንጅብል ጋር ቅጠሉን ስሩን ቀቅሎ መጠጣት ነው። 13. የበሉት ካልተስማማ ከሆዱ ውስጥ ለሚቆይ ቅጠሉን ከእንጆሪ ቅጠል ጋር ወቅጦ በሎሚ ውሃ በጥብጦ ከሚበሉት ጋር እየጨመሩ መብላት ነው። 14. ለማንኛውም ላፍ ሽታ ለሚቆስልበት ቅጠሉን ከከርቤ ጋር ከአልቲት ጋር ወቅቶ በደድ ውስጥ ማድረግ ነው። 15. ለሳምባ በሽታ የአቶች ቅጠል በ3 ብርጭቆ ብርዝ ቀቅሎ አንድ ሲቀር አብርዶ አጥሎ መጠጣት ነው። ሰብስክራይብ አድርጉ፣ ተጠቀሙበት። ኢትዮጵያዊነት ታላቅነት